ለመሆኑ እግዚአብሔር በመጨረሻውም ሰዓት ቢሆን ለኛ እድል እንዳለው ታውቃላችሁ? ምን ገረመኝ መሰላችሁ? ኢየሱስ ክርስቶስ ሲሰቀል ከጎኑ የተሰቀለው ያ በቀኝ በኩል የተሰቀለው ያ ወንበዴ ከዛ በፊት በነበረው ህይወቱ መልካም አልነበረም። የንግግር ችሎታውም አይደለም። ጌታ ሆይ በመንግስት አስበኝ ብሎ በዛች ባለቀች ሰዓት በጸለያት ጸሎት ዛሬ በገነት ከኔ ጋር ትሆናለህ ብሎ የምህረትን መንገድ አዲሱን የህይወት ምዕራፍ ሲያስጀምረው ታያላችሁ። ዮናስ እግዚአብሔር ካዘዘው ትእዛዝ አፈንግጦ በራሱ መንገድ ሲሄድ በዛ በሚሄድበት መርከብ ላይ ወጀብን አስነስቶ እግዚአብሔር አናውጦት የሚጣለው ዕጣ እሱ ላይ እንዲወርቅበት አድርጎ ወደ አሳ ነባሪ ወደ ባህሩ እንዲጣል ከዛ አሳ ነባሪም እንዲወጣ አድርጎ እዛ የህይወት ስንክሳር ውስጥ ሲገባ ወደ ምድር መሰረት ሲወርድ ወደ ህይወት ጨለማ ነገሮች ሁሉ ወደሚያበቁበት ወደ ባህር ጥልቅ ሲወርድ በፊትም በኋላም ከጎኑም ከፊቱም ከየትኛውም የህይወት ረዳት ይመጣልኛል ብሎ በማይጠብቅበት በዛ ሁኔታ ውስጥ ሆኖ ወደ እግዚአብሔር ሲጮህ እግዚአብሔር ዮናስ ያለበት የህይወት የውድቀት ጥልቀት ጸሎቱን እንዳይሰማ ከለከለው። ከዛ ውስጥ የጸለየውን ጸሎት ወደ ምድር መሰረት ወርዶ ከምድር መሰረት ከታች ከጥልቁ የጸለየውን ጸሎት እግዚአብሔር ሰምቶ ዮናስን ወደ ምድር አሳ ነባሪው እንዲተርፈው ሲያደርገው ታያላችሁ። ሲያተርፈው እግዚአብሔር ላሰበለት ለዛ አገልግሎት ሲያውለው ታያላችሁ። ሙሴ የእስራኤልን ህዝብ ይዞ ወጥቶ የእስራኤል ህዝብ ሊጠፋ ከፊቱ ቀይ ባህር ከኋላ ደግሞ የተመረጠ የፈርዖን ሰራዊት ሲያሳድደው ወደ እግዚአብሔር ጮኸ። ምን ላድርግ ብሎ አለቀልን ብሎ እግዚአብሔር ግን በዛች ጩኸት ባለቀች ደቂቃ መጥቶ ትንሾቹን መምታት ሲችል ትልቁን መጥቶ ሲያሳልፈው ታያላችሁ። ምን ልላችሁ ነው? እግዚአብሔር አይረፍድበትም። እኛ አለቀ ባልነው በዛ ጉዳያችን ላይ አለቀልን ብለን ሙሾ እያወረድን ለራሳችን መቃብራችን ስለ መቃብራችን እናወራለን እንጂ ወደ እግዚአብሔር ዞረን እግዚአብሔር ሆይ አንድ እድል አለ ወይ ብትሉት እግዚአብሔር በዛች ባለቀች ሰከንድ ቢሆን እድል ይሰጣችኋል። እና ምን ልላችሁ ፈልጌ ምን አይነት ጉዳይ ላይ ናችሁ? ምን አይነት ነገር እያስጨነቃችሁ ነው? ምን አይነት ነገር ህይወታችሁን እየበጠበጠው ነው? ምንድነው እያናወጣችሁ ያለው? የወደቃችሁበት ነገር ምን ያህል ጥልቀት ውስጥ ከቷችኋል? እመኑ፣ እግዚአብሔር በዛች ደቂቃ ውስጥ አለቀልኝ ባላችሁ በእናንተና በሞት መካከል አንድ እርምጃ በቀረው ጊዜ ቢሆን እግዚአብሔር ጣልቃ ይገባል፣ ነገርን ይለውጣል። ስለዛ በእግዚአብሔር ተስፋ አትቁረጡ። ለመከራችሁ ፊት ቆማችሁ ስለ መከራችሁ ከማውራት ይልቅ እግዚአብሔር ሆይ አንድ እድል አለ ወይ በሉት። እግዚአብሔር አንድ እድል አለው በመጨረሻው ሰዓት ቢሆን። ተባረኩ።